እሺ ሰላም እንዴት ናችሁ? እኔ የምንተስኖት ታሪኩ በረከት ያዕቆብ ፍቃዱ ማርቆስ ናትናኤል ጆፋሞ ኔማ ሙራድና እስክንድር መለሰ ሆነን አሰምብሊ ላንጉዌጅ ኡቡንቱ ላይ እንዴት እንደምሰራና አርትሜቲክ ኦፕሬሽኖችን ተጠቅመን በዊንዶውስ ሳብ ሲስተም ፎር ሊነክስ ላይ እንዴት ኮዱን ራን እና ራይት እንደምናደርግ እና ያለን ከኔ ጋር ስለ አሰምብሊ ላንጉዌጅ ምንነት ትንሽ እንረዳለን። እሱን ከማለቴ በፊት ዊንዶው እንዴት አሰምብሊ ላንጉዌጅ ወይም ኢንስቶሌሽኑን ቤት ቦታ እንጭናለን የሚለውን ለማስረዳት ያህል ለምሳሌ በቨርቹዋል ቦክስ ላይ ኡቡንቱ መጫን እንችላለን። ሌላው ደግሞ በዊንዶውስ ሳብ ሲስተም ፎር ሊነክስ ላይም ጭነን መጠቀም እንችላለን። አሁን ከኔ ጋር ወደ አሰምብሊ ላንጉዌጅ ምንነት እንረዳለን። አሰምብሊ ላንጉዌጅ ማለት ሎ ሌቨል ላንጉዌጅ ሆኖ ቀጥታ ከማሽን ኮድ ጋር ይገናኛል። ይህም ማለት በቀጥታ ኤክሲኪዩት የምናደርገው ከኮምፒውተራችን ሲፒዩ ነው ማለት ነው። ይህም ማለት ለምሳሌ ሃይ ሌቨል ላንጉዌጆች ከሚባሉት እንደ ምሳሌ ለመጥቀስ ጃቫስክሪፕት፣ ፓይተን ከሚባሉት በላይ ሃርድዌራችንን ዳይሬክት አክሰስ ያደርጋል። ሌላው ደግሞ አሰምብሊ ላንጉዌጅን ለምንድነው የምንማረው የሚለውን ትንሽ ገለጻ ለማድረግ ለምሳሌ ኮምፒውተራችን እንዴት ኦፕሬቲንግ ሲስተሙ እንዴት እንደምሰራ ለማወቅ ወይም አንደርስታንድ ለማድረግ አሰምብሊ ላንጉዌጅን እንጠቀማለን። ሌላው ደግሞ የሲስተም ሌቨል ኮድ ለመጻፍ ማለትም እንደ ኦፕሬቲንግ ሲስተም ፊርምዌር የመሳሰሉትን የሌቨል ኮድ የሲስተም ሌቨል ኮድ ለመጻፍ እንገለገልበታለን። ሌላው ደግሞ ዋነኛውና ልናውቅበት የምንገባው ሪቨርስ ኢንጂነሪንግ ወይም ለሳይበር ሴኩሪቲ ማለትም ለመረብ ደህንነት አገልግሎት ወይም ስለ መረብ ደህንነት ለማወቅ አሰምብሊ ላንጉዌጅን መማር በጣም ወሳኝ ነው። ቀጥሎ ደግሞ ስለ እንዴት አሰምብሊ ኮድን ራን እናደርጋለን የሚለውን ከወንድሜ ጋር እናያለን። Thank you በረከት ነኝ። አሰምብሊ ፕሮግራም በኡቡንቱ እንዴት መጻፍ እንችላለን የሚለውን በዚህ ፓርት እናያለን። ሁለት መንገዶች አሉ። የመጀመሪያው መንገድ ቨርቹዋል ቦክስ ውስጥ ኡቡንቱን በመጫን መጠቀም እንችላለን። ሁለተኛው ደግሞ ዊንዶውስ ሳብ ሲስተምን በመጠቀም እዛ ላይ መጻፍ እንችላለን። እኛ በዚህ እየተጠቀምነው ዊንዶውስ ሳብ ሲስተም ነው። ዊንዶውስ ሳብ ሲስተምን ለመጠቀም ኢንስታል ማድረግ ይጠበቅብናል። ፓወር ሼላችን ላይ ገብተን ዊንዶውስ ሳብ ሲስተማችንን መጫን ያስፈልጋል። እኔ ጭኛለሁ። መጫን ከፈለጋችሁ WSL ኢንስቶል በማድረግ መጫን ትችላላችሁ። ሁለተኛው ደግሞ የሚያስፈልገን ቱል ኮምፓይል ለማድረግ አሰምብሊ ኮዳችንን ኮምፓይል ለማድረግ የሚጠቅመን ኔትዋይድ አሰምብለር የሚባል ቱል አለን። እሱንም መጫናችሁን እርግጠኛ ሁኑ። ያንን ከጫናችሁ በኋላ ኤንቫይሮንመንታችሁ ሬዲ ይሆናል። አሰምብሊ ፕሮግራማችሁን ወይም ኮዳችሁን መጻፍ ትችላላችሁ። እኔ እነዚህን ቱሎች ሴትአፕ ስላደረኩ ቀጥታ አሰምብሊ ፕሮግራማችንን ወደ መጻፍ እንሄዳለን። ከዛ በፊት ግን ፎልደር ያስፈልገናል። ኦርጋናይዝድ ለመሆን ፎልደራችንን ክሬት እናደርጋለን። ፎልደራችንን ክሬት ለማድረግ የምንጠቀመው ኮማንድ mk ዳይሬክተሪ ወይም mkdir የፎልደራችንን ስም እናስገባለን። በእኛ ኬዝ ማስገባት የፈለግነው os asm project mk ዳይሬክተሪ የፕሮጀክታችንን ስም አስገባን ኢንተር እንላለን። የፎልደራችንን ክሬት ማድረግ ችለናል፣ ሰይመናል። ስለዚህ እንዳለ ቼክ ለማድረግ ከፈለጋችሁ ls ወይም ሊስት አድርጉ በማለት ፎልደራችሁን ቼክ ማድረግ ትችላላችሁ። ፎልደራችንን ክሬት ካደረግን በኋላ ቼንጅ ዳይሬክተሪን በመጠቀም ወደ ፎልደራችን መግባት እንችላለን። os tab በማድረግ የፎልደራችንን ሙሉ ስም መጻፍ ሾርት ከትናት ሙሉን ስም በመሙላት ኢንተር እናደርጋለን። አሁን ወደ ፎልደራችንን መግባት ችለናል። ወደ ፎልደራችን ከገባን በኋላ ፋይል ያስፈልገናል። አሰምብሊ ኮዳችንን የምንጽፍበት ፋይል ያስፈልገናል። ፋይላችንን ለመጻፍ nao የፋይላችንን ስም rt
ሜቲክ ፋይላችን ምን አይነት ኤክስቴንሽን እንዳለው ልንናገር ይገባል ሶ ASM ወይም አሴምብሊ ፋይል እንዳለው ለኮምፒውተር ለኦፕሬቲንግ ሲስተማችን ነግረናል ስለዚህ ፋይላችን ክሬት ይደረጋል ማለት ነው ኢንተር ዘን ወደዚህ ኤንቫይሮንመንት ይወስደናል ከዛ በኋላ አሴምብሊ ኮዳችንን እዚህ ጋር መጻፍ እንጀምራለን እኔ ኦሬዲ አሴምብሊ ኮዴን ስላዘጋጀው ቀጥታ ኮፒ አድርጌ ወስደዋለሁ ዘን እዚህ ኮዴን ፔስት አደርጋለሁ መጀመሪያ አዘጋጅቻለሁ ኦኬ ፔስት አድርግልኝ ዘን ፔስት ካደረኩ በኋላ እዚህ ፋይል ውስጥ ሴቭ ማድረግ መቻል አለብኝ ሴቭ ለማድረግ የምጠቀመው ሾርትካት ኮንትሮል ኦ ዘን ታች የፋይል ኔም ይናገራል ዘን ኢንተር እላለሁ ኤግዚት ማድረግ መቻል አለብኝ ሴቭ ካደረኩ በኋላ ኤግዚት ሶ ወደዚህ ቦታ ይወስደኛል ሶ ወደዚህ ቦታ ከወሰደኝ በኋላ አሴምብሊ ኮዳችንን ኮምፓይል ማድረግ መቻል አለብን ከዛ ወደ ኦብጀክት ፋይል ይቀይርልናል ወደ ኮምፓይል ለማድረግ የምንጠቀመው ኮማንድ ይሄን ይመስላል NASM FLF 32 arithmetic የፋይል ኔም ነው .sm arithmetic then ከዛ በኋላ ኢንተር እላለሁ ኤረር ካለ ኤረር ያሳየኛል ኤረር ስለሌለ ወደ ቀጣዩ ስቴፕ ይወስደኛል ማለት ነው አሁን ይሄን ካረግን በኋላ ኮምፓይል ካረግን በኋላ ፋይናል ኤክስኪዩተብል ፋይል መፍጠር መቻል አለብን ለዛ ደግሞ የሚጠቅመን ኮማንድ led m elf I 3 6 S arithmetic dot በማድረግ ኤክስኪዩተብል ፋይላችንን መፍጠር እንችላለን ሶ እዚህ ጋር ኤረር አምጥቶልኛል ኤረሩን የስፔሊንግ ኤረር ሊኖር ወይም የተጻፉ ፊደሎች አለመመሳሰል ሊኖር ይችላል ቼክ ማድረግ ይጠበቅብናል elif I say it okay arithmetic data okay ls በማድረግ ስቲኒ ኦኬ እሺ ክሬት ያልተደረገ ፋይል አለ አንዴ እንጻፍ እኔ ሶንቱ arithmetic so okay አሁን ፋይላችን ክሬት ተደርጓል ቀደም ክሬት አልተደረገም ነበር እስቲ እሺ
ኤክስኪዩቲቭ ፋይላችንን አሁን ld m እንጽፋለን። አሁን ራን ማድረግ እንችላለን። ራን ለማድረግ እንጠቀመው የፋይላችንን ስም እንጽፋለን። ፋይላችን arithmetic ነው። arithmetic በዚህ መልኩ የፕሮግራማችንን መጻፍ ችለናል። ኤረር ሊያጋጥመን ይችላል ስንጽፍ። ኤረራችንን ፊገር አውት ለማድረግ በጥንቃቄ ፈልገን ልናገኘው ይገባል። ስንጽፍ እያንዳንዱን ፊደል ቼክ ማድረግ መቻል ይጠበቅብናል። ታንክ ዩ። ቀጣዩን ቴስት ያደረግን ኦፕሬሽኖችን እናያለን። ሰላም ናትናኤል እባላለሁ። ከኔ ጋር ምን ቀጥለው ስለ አሴምብሊ ላንጉዌጅ አንዳንድ ነገር ከቴስቲንግ በፊት ላሳያችሁ ነው ያልኩት። አሴምብሊ ላንጉዌጅ ያው እንግዲህ የራሱ የሆኑ ዲሲፕሊኖች አሉት። አሁን ለምሳሌ C++ ላይ ከሌሎች ላንጉዌጆች ላይ ምን ተጠቀማቸው ነገሮች የራሱ የሆነ እንትን አለው። አሁን ለምሳሌ ፎርዋርድ ስላሽን ለኮመንት C++ ላይ እንጠቀማለን። በዚህ በአሴምብሊ ላንጉዌጅ ላይ ሴሚኮለንን እና ሃሽን ኮመንት ለማድረግ እንጠቀማለን ማለት ነው። እዚህ ጋር ለምሳሌ በዚህ በተሰጠን ኮድ ላይ እኛ በሰራነው ፕሮጀክት ላይ ማለት ነው እዚህ ነገሮቹን ኦፕሬሽኖቹን የትኛውን ኦፕሬሽን ሊጠቀም እንደፈለገ በፊት ያስመርጣል ማለት ነው። እቺ ሴሚኮለን የምታሳየው ኮሜንት ነው። ይሄ አሁን ኤክስኪዩት የሚደረግ አይደለም ፕሮግራማችን ላይ። ከዛ ሙቭ እያለ ነው እንግዲህ ኦፕሬሽኖቹን የሚያስመርጠው። አዲሽን አለ፣ ሳብትራክሽን፣ ማልቲፕሊኬሽን፣ ዲቪዥን፣ ሞጁለስ እና ፓወር አለ። ወደ አዲሽን ስንገባ ሙቭ EAX ብለን የመጀመሪያውን ነምበር እንትን እንላለን ማለት ነው። ሙቭ ምናረገው EAX ማለት ኤክስቴንድድ አኩሙሌተር ሬጂስተር ማለት ነው። የቢት 16 አድቫንስድ ፎርሙ ነው ማለት ነው። ይሄኛው ኤክስቴንድድ የሆነው 32 ቢት ይዘልናል ማለት ነው። ሞር የተሻለ ነው ከዛኛው አንፃር ከቢት 16 አንፃር። ከዛ ወደ ኤክስቴንድድ አኩሙሌተር የመጀመሪያውን ኦፕራንድ ያስገባና የሚቀጥለውን ኦፕሬተር ለመቀበል ኦፕራንድን ይቀበላል። ኦፕራንድ በመሃል ላይ ይኖራል ማለት ነው። ያው the first number plus or minus multiply divide modulus power the second number እንደምንለው ማለት ነው። እንደነዚሁ ይሄን ሲንታክስ ይሄን ኦርደር እንደጠበቀ ለሌሎቹም እንደዚህ እናረጋለን ማለት ነው። move extended accumulator ማለት ነው EAX ማለት ነው። accumulator register ይሄ ሬጂስተር በሲፒዩአችን ላይ የሚገኝ ነው ማለት ነው። ስለዚህ እንደነዚሁ በቃ የተቀሩትን ኦፕሬሽኖችን እንደዚሁ እንጠቀማቸዋለን ስድስቱንም ኦፕሬሽኖች ማለት ነው። ከዛውን ወደ ቴስቲንጉ ስንገባ አሁን ደግሞ የቴስቲንግ ፓርቱን ምን ያዩናል? እዚህ ጋር ኢንተር ዘ ፈርስት ነምበር ይለኛል። የመጀመሪያውን ነምበር 4ን አስገባው። ዘን ኢንተር ዘ ሰከንድ ነምበር ይለኛል። ለምሳሌ 5ን ባስገባ ምን ለማድረግ ነው የምትፈልገው ይለኛል። ከነዚህ ውስጥ አዲሽንን ቴስት ለማድረግ ነው የፈለኩት። 1ን ስነካ ይሄው ሪዛልቱን አውቶማቲካሊ ያመጣልኛል ማለት ነው። 4 ሲደመር 5 9 ብሎ ወደ ቀጣዩ ወደ ሳብትራክሽን ማልቲፕሊኬሽን ለመግባት ደግሞ ዶት ፎርዋርድ ስላሽ arithmetic array arithmetic ብለን ኢንተር ስንጫን ወደ ቀጣዩ ያስገባናል ማለት ነው። በቀጣዩ ላይ ምን ለመስራት ነው የምትፈልገው? ስንትና ስንትን ፓስ ላድርግልኝ ይለኛል። ለምሳሌ 6ን ፓስ ያድርግልኝ በመጀመሪያው ላይ፣ ሁለተኛው ላይ ደግሞ 3ን ፓስ ያድርግልኝ ይላልው።
ምን ላርግ እነዚህ ነምበሮች ይዤ ሲለኝ ሳብትራክት አርግ ለማለት ብፈልግ 2ን እጫነዋለሁ ማለት ነው። 2ን ስጫን ይሄው ከ6 ላይ 3ን ቀንሶ ሪዛልቱን 3 ያመጣዋል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ክላስሜቶች ያደርጋሉ። ሰላም ነኝ ነኝ ከኔ ጋር የምናየው ከአርትሜቲክ ኦፕሬሽንስ ውስጥ መልቲፕሊኬሽን እና ዲቪዥን ነው። እሺ ወደዛ እንሂድ። እዚህ ጋር ፈርስት ኢንተርፈርስት ነምበር ይላል። የመጀመሪያውን ነምበር እንድንጠቀም አዞናል። የመጀመሪያውን ነምበር 4 ብንወስድ ኢንተር ዘ ሰከንድ ነምበር ይላል። ሁለተኛውን ዲጂት ደግሞ ሁለተኛውን ነምበር 2ን ብንወስድ መስራት የፈለግነው መልቲፕሊኬሽን ስለሆነ ከተዘረዘሩት ከ6ቱ ውስጥ ሶስተኛውን እንወስዳለን ማለት ነው መልቲፕሊኬሽን የሚለውን። ስለዚህ 3 ቁጥርን ፕረስ እናደርጋለን ማለት ነው። ይሄው 4ን በ2 አባዝቶ 8ን ሰጥቶናል። ከዛ ወደ ዲቪዥን እንድንሄድ ዶት ፎርዋርድ ስላሽ አርትሜቲክ አሪሜትሪ እሺ አሁን እዚህ ጋር ዩዘሩ እንዲያስገባ አዟል። ስለዚህ እዚህ ጋር ፈርስት ዲጂት ነምበሩን የምንጠቀመው 8ን ብንወስድ ሁለተኛውን ደግሞ ነምበር 4ን ብንወስድ ዲቫይድ ማድረግ ስለሆነ የምንፈልገው ዲቪዥንን የያዘውን ቁጥር እንመርጣለን ማለት ነው። እዚህ ጋር 4 ነው። ስለዚህ 4ን እንጫናለን። 4 8 ሲካፈል 4 2 እንደሆነ ዲስፕሌይ አድርጎልናል ማለት ነው። ስለነበረን ቆይታ አመሰግናለሁ። እሺ ሰላም እንዴት ቆያችሁ? እኔ እስክንድር ነኝ። አሁን ከኔ ጋር የምናየው ሞጁለስን ነው። ያው ሞጁለስን ለመስራት አሁን ከደረስንበት ፕሮግራሙን ሪራን ማድረግ አለብን። ያው ከዛ አሁን ኢንፑትን ማስገባት አለብን። ፈርስት ነምበሩን ያው ሞጁለስን ቼክ ለማድረግ ማለት ነው። ለሱ 7 ሰጥቻለሁ። ከዛ ሁለተኛውን ቁጥር ይጠይቀልናል 3። አሁን እዚህ ጋር ምርጫዎችን ሰጥቶናል። ከዚህ ውስጥ አሁን እኔ የምሰራው ሞጁለስን ነው። ያው ሲስተሙ የ7ን ለ3 አካፍሎ ቀሪውን ነው ማስቀመጥ ያለበት። ከዛ ሞጁለስ 5 ነው። 5 እንነካለን። ከዛ ሪዛልቱ 1 ነው። ያው 1 ሪማይንደር ነው። ያው 7 ለ3 ሲካፈል ለ2 2 ደርሶ 1 ሪማይንደር ነው። ያው ሞጁለስ የሚሰራው እንደዛ ስለሆነ ሲስተሙ ሰርቶልናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። እንደገና ሪከርድ አድርግ። ኦኬ ፍቃዱ ማርቆስ ነኝ። በዛሬ ቪዲዮአችን በአጠቃላይ ለማየት የሞከርነው ከጅምር አንስቶ በመጀመሪያ ከኡቡንቱ ኦፕሬቲንግ ሲስተም አንፃር ጀምሮ ስናይ እንዴት ነው የተጠቀምነው የሚለውን ነገር ለማየት ሞክረናል። ጀስትኛ የተጠቀምነው ሰብ ሲስተም ሲሆን እንዴት ነው የሚወርደው የሚሉ ኮንሰፕቶችን በአጠቃላይ አሴምብሊ ላንጉዌጅ ምንድነው የሚያደርገው እንዴት ነው የሚሰራው የሚሉ ጀነራል የሆኑ ኮንሰፕቶችን በዚህ ቪዲዮ በአጠቃላይ ለማየት ሞክረናልና ከሱ በመቀጠል ደግሞ ከሱ ያለፈ ይሄንን የአሴምብሊ ላንጉዌጅን ከማውረድና ኢንስታል ከማድረግ ባሻገር እንዴት ነው የምንጠቀማቸው ኢንስታሌሽን አደራረጉ በዚህ በሳብ ሲስተም ላይ እንዴት ነው የምንጠቀመው የሚለውን ነገሮችን ጠቅላላ አድርገን ለማየት ሞክረናልና በቨርቹዋል ቦክስም ከፈለገን በሳብ ሲስተም ማድረግ መጠቀም ከፈለገን እንዴት ነው መጠቀም የምንችለው ሙሉ ብዙ አዌዎችን በላይ በኩል በክላስሜቶች ደስም በሚል ሁኔታ ነው ያነሱትና በጣም ኢንተረስቲንግ ነበረ። ሌላው ለማየት ሞከርናቸው በላይ በኩል እንደነ ኢንስታሌሽን ሪኳየርመንት ምንድነው የሚያስፈልጉ የሚሉትን ነገሮች እንደነ ኔትዋይድ አሴምብለር የሚባሉት ምንድናቸው እንዴት ነው አፕዴት የሚደረጉት እንዴት ነው ኢንስታል የምናደርጋቸው የሚሉ ኮንሰፕቶችን እነሱን ኢንስታል ካደረግን በኋላስ ዳይሬክትሊ ቀጥታ መጠቀም አንችልም። ሶ ክሬት ያደረግነው ነገር ለፕሮጀክታችን የግዴታ ፎልደር መፍጠር አለብንና ፎልደር አደራረገው ፎልደር እንዴት ነው ክሬት የምናደርገው የሚሉ ኮንሰፕቶችን በጣም በሰፊው ደስም በሚሉ አይተናልና ሌላ ደግሞ በዛ በፈጠርነው ፎልደር ውስጥ ላይ ኮዳችንን ለመጻፍ እንዴት ራይት ማድረግ እንችላለን የፈጠርነውን ኮዱን
የፈጠርነውን ፎልደሩን በእኛም በምንፈልገው ወይ አድርገን እንዴት ነው ኮዳችንን በዛ ውስጥ ፑሽ ምናደርገው የሚሉ ኮንሰፕቶችን በደንብ ለማየት ዲቴል አይተንበታል። ያስገባነው ኮድ ደግሞ ያው ዝም ብሎ ለመቀመጥ አይደለም የሚገባው። እንግዲህ ያው ፕሮብሌምን የሆነ ነገሮችን ሶልቭ ማድረግ አለበት። ስለዚህ ዝም ብሎ ኮድ አይቀመጥም። ያንን ኮድ ደግሞ እንዴት ነው ኮምፓይል የምናደርገው የሚለው በተለይ ዋና ኢሹአችን የዚህ ሁሉ ስቴፕ ተከትለን መምጣታችን አንድን ችግር ከመፍታት አንፃር ስለሆነ የሆነ ነገር ኮምፓይል ማድረግ አለበትና እንዴት ነው ኮምፓይል የሚያደርገው ኮዱ እንዴት ነው ራን የሚያደርገው የሚሉ ኮንሰፕቶችንም በደንብ በሰፊው ለማየት ሞክረናል። ከፋይል ጋር እንዴት ነው ሊንክድ ማድረግ የምንችለው እንዴት ነው ኮዳችን ራን የሚያደርገው የሚሉ በጣም ደስ የሚሉ እንደዚህ ሰፋ ባለ መልኩ ከላይ ሙሉ በሙሉ ተብራርተዋልና እና በአጠቃላይ ደግሞ አርትሜቲክ ኤክስፕሬሽን የሚባሉት እነዚህ ስድስቱንም በሰፊው እንዲሁ ሙሉ በሆነ መንገድ ከላይ በኩል ተብራርተዋል። እንደና አዲሽን፣ ሰብትራክሽን፣ ማልቲፕሊኬሽን፣ ዲቪዥን እንደና ፓወር ሞጁሎ ያሉትን ሁሉንም ኮንሰፕቶች በአጠቃላይ ለማጠቃለል ሞክረናልና የዛሬን ቱቶሪያላችንን በዚህ ነው የምናቆመው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ጤና ይስጥልን።